ገንፎ የማይወዱ ሰዎች ሊበሉት የሚችሉትን የገንፎ አሰራር ነው ዛሬ ደግሞ ማሳያችሁ። ያው ዱቄታችን ከአጃ ገብስና በቆሎ ነው የተዘጋጀው። በቆሎ ትንሽ ነው፣ አጃና ገብሱ ነው የሚበዛው። ከዛን ቲማቲማችንን እንጥዳለን ለመላጥ እንዲያመቸን። የገንፎ ውሃችን ደግሞ እንጥዳለን። ቲማቲማችንን ከትፈን ትንሽ ውሃ አድርገን እንጥደዋለን። ያሁን ቲማቲሞች ኤልፎራ ስለሆኑ እንዲበስልልን ወይም ደግሞ መፍጨትም እንችላለን። ከዛን ውሃው ሲፈላ ጨው ጨምረን እንቀንሳለን። ውሃ ዱቄቱን እንጨምራለን። የፈላ ውሃ ውስጥ በደንብ እናሸዋለን። አሽተን የፈላ ውሃ አድርገን እንከድነዋለን። አጋጣሚ ዘይትና በርበሬ የተበጠበጠ ነበረኝ፣ እሱን ቲማቲሜ ላይ ጨመርኩኝ። ሽንኩርት አንጠቀምም፣ ቲማቲም ብቻ ነው። ከዛን ገንፏችንን በደንብ እንጠዋለን። ገንፎ በደንብ መናጥ አለበት ሊጥ እንዳይል። ስጋችን ላይ ትንሽ ጨውና ነጭ ሽንኩርት ጨምረን በደንብ እንጠብሰዋለን። ጥብስ ማለት አለበት እንዲጣፍጥ። ገንፏችን ላይ ውሃ ጠብ እያደረግን በደንብ እናሻለን። ገንፏችን ደርሳለች። ጣባችን ላይ ትንሽ ዘይት ጨምረን እናስተካክለዋለን። ከዛን ቁሌታችንን መሃል ላይ እናደርገዋለን። በቅቤም ማድረግ ይቻላል። ለማትጾሙ ሰዎች በጣም ነው የሚጣፍጠው። ይሄ በደንብ ነው የሚበላው። ይሄ አይዘጋም። አንዳንድ ገንፎ ቶሎ ያቅለሸልሻል ምናምን፣ ለማይወድ ሰው ማለት ነው። ይሄ ግን ቆንጆ ነው፣ ሞክሩት።